ጤና ይስጥልኝ ተመልሰን መጥተናል። እንቀጥላለን ስኳር የሚያመጣው ጣጣ ላይ። አሁን ደግሞ እስቲ እያንዳንዱን የሰውነታችንን የሚጎዳውን አካል እያነሳን እንወያያለን ማለት ነው። ዘሌ እስቲ ከዓይናችን እንጀምር? አዎ፣ እስቲ ዓይናችን ላይ ብዙ ጊዜ አይታችሁ ከሆነ የስኳር በሽታ ዘግይቶ ሲገኝ ወይንም ከተገኘባቸው ረጅም ጊዜ ከሆነ ዓይናቸው ላይ ችግር ሲፈጠር እናያለን። ያ በሜዲካል ተርሙ ሬቲኖፓቲ ይባላል። እና በተቻለ መጠን እስቲ ተመልካቾቻችን እንደሚገባቸው አድርገን ለማውራት እንሞክራለን። እና አናሎጂ። እንዴት አድርጎ ነው ዓይን ላይ ስኳር ችግር የሚያመጣው? አዎ። አሁን እንዴት እንየው መሰለ፣ የጓሮ ላይ ያሉ አትክልቶች ውሃ መጠጣት አለባቸው ለማደግ ለእንትን ነገር። እና አንዳንድ ጊዜ በትንንሽ ቱቦዎች በየስሩ ተዘርግቶ ራሱ ይረጭና ራሱ አውቶማቲካሊ ውሃ የሚያጠጣቸው ሲስተም አለ። አዎ። ያ ሲስተም ኦክሲጅንን ልክ ለሴላችን ለዓይናችን በእንደነዛ ጥቃቅን በሆኑ ወይንም ማይክሮ ቬዝልስ በሚባሉ ነው ኒውትሪየንት የሚፈልገውን አይነት ኦክሲጅን የሚሆን ኒውትሪየንትን የሚያገኘው። እና ኤግዛክት የሚፈልገውን ነገር የሚፈልገውን ያህል መጠን ውሃ እንዲያደርግ ያደርገዋል። እና ችግሩ ምን መሰለ፣ ቱቦዎቹ ወይ ሲሰነጠቁ ሲፈነዱ ማለት ነው። ወይ መፈንዳትማ በቃ መጨረሻ ላይ ነው። ትንሽዬ ክራክ ሲኖረው ማንጠባጠብ ይጀምራል ማለት ነው። ማንጠባጠብ ይጀምሩና አንዱ ቦታ ላይ በቂ ውሃ ያደርሳሉ፣ አንዱ ቦታ ላይ ደግሞ ያበዛሉ። የማይፈለግበት ቦታ ዝም ብሎ ይፈሳሉ። አሁን ምን ሆነ መሰለ፣ አንዳንድ ፍሉድ ከቬዝሎቹ ሬቲና ዓይናችን ላይ በጣም ቀጫጭን ናቸው ብያለሁ። ሬቲናችን ላይ ኦቨርፍሎ ወይም ብዙ ደም ወይም ፍሉድ ሊክ ያደርጋል። ምንድነው ክራክ ወይም ስንጣቆ ካለ ቬዝሎቹ ላይ ያው ሹገር በበዛ ቁጥር የሚያመጣውን ጣጣ አይተናል ቅድም። ውስጡ ይጠራቀምና ኢላስቲሲቲ ወይንም የመለጠጥ አቅሙ በጠፋ ቁጥር ወይ ይሰነጠቃል ወይንም ቅድም የተጠራቀመው የሹገር መጠን ያቺን ጥናነት ቱቦች ይዘጋቸዋል። እዚህ ጋር ከዘጋው ቀደም ያለው ቦታ ላይ ፈንድቶ ብዙ ያፈሳል ማለት ነው። አሁን ይሄ ሊኬጅ ንጥረ ነገር ያላገኘው የዓይናችን ክፍል የሬቲናው ክፍል እንዴ ኦክሲጅን አላገኘሁም፣ የኦክሲጅን ማግኛ መንገድ መፈለግ አለብኝ ማለት ይጀምራል። አሁን ለምሳሌ አንዳንድ የዛፍ ስር ወይም የአትክልት ስር አይተህ ከሆነ በየአቅጣጫው ነው ብራንች የሚያደርጉት። አንዱ ቦታ ብሎክ ሲደረግበት ደግሞ በሌላ በኩል አቅጣጫ ይፈልጋል። እራሳቸው ሴሎቹ የራሳቸውን ቬዝል ሳይታዘዙ መስራት ይጀምራሉ። አሁን ኬዮስ ተፈጠረ ማለት ነው። አብኖርማል የሆኑ ቬዝሎች መሰራት ጀመሩ። እንትን ናቸው፣ ጠንካራ አይደሉም፣ በቀላሉ የሚሰበሩ ናቸው። በዛ ላይ ደግሞ በጣም ብዙ ነው የሚሆኑት። ያ ምን ይሆናል መሰለ፣ ስስ በመሆናቸው የተነሳ ሄሞሬጅ ወይንም ደም እዛ አይን አካባቢ የአይን ሬቲና ላይ መፍሰስ ይጀምራል። ይሄ አሁን አይናቸው መታመም፣ ማየት ማቃት ይጀምራል። ይሄ መጀመሪያ ላይ እንደተናገር ነው ከረጅም ኤክስፖዠር የሚመጣ ነው። ጠባሳ የሬቲና ላይ ወይም አይን ጠባሳ ይጀምራል። እና ሬቲና ማለት ሌንስ ነው፣ የምናየውን የሚስለው። ከሌንሱ ቀጥሎ ያለው ዋናው ፊልሙ ዋናው ቁም ነገሩ ያለው እዛ ላይ መሳያውን ነገር ከጭንቅላት ጋር ተገናኝቶ ትክክል ሜሴጅን የሚሰጠው ሬቲና ነው። ከዛ በኋላ አሁን ያ ፊልሙ መላቀቅ ይጀምራል ማለት ነው። ሬቲና ዲታችመንት የሚባለው ማለት ነው። ኤግዛክትሊ። ሰው ምን ሆነ ማለት ነው? አሁን መጨረሻ ላይ አይነ ስውር ይሆናሉ ማለት ነው። ፕሬሸሩ መጨረሻ ገፍቶ ሄዶ ሬቲና ዳሜጅ ትሆናለች። ሞከረች፣ ሌላ ብለድ ቬዝል ለመስራት ሞከረች። እሱም በትክክለኛው መንገድ ስላልሰራ ቶሎ ብሬክ የሚያደርግ ሆነ። በኋላ ላይ እንደውም ዶክተሮች ሲያዩት አንዳንድ እነዚህን ነው የሚያዩት። እና ቀድሞ ለመከላከል ምንድን ነው መደረግ ያለበት? አሁን አይንን በሁለት መንገድ ነው። ታይፕ 1 ዳያቤቲክስ ከሆኑ በተገኘ ዊዝን 5 years ቼክ ተደርገው ከዛ በየአመቱ ነው። ታይፕ 2 ዳያቤቲክስ
ዳያቤቲክ የሆኑ ፔሸንቶች እድሜም ከጨመረ በኋላ ብዙ ጊዜ ስለሚጀምር ዳያቤቲክ ፔሸንቶች በአመት 2 አይናቸውን ቼክ መደረግ አለባቸው። ሌላኛው ሁሌም ደጋግመን በቀደም እንዳወራ ነው የብለድ ሹገር መጠናቸውን ኮንትሮል ማድረግ አለባቸው። ኤዋንሲ ጎልድ ስታንዳርድ 6.5 በታች ሊያመጡት አልቻሉም። እዛ ደርሷል። ስላቃታቸው ሄዷል። ግን ከ7 በታች ማውረድ አለባቸው። ከ7 በታች አውርደውት የፋስቲንግ ሹገራቸው ከ140 ማነው የብለድ ፕሬሸራቸው ከ140 በ90 በታች መሆን አለበት። ቅድም እንደን ያልኩ ፕሬሸር በበዛ ቁጥር ብለድ ቬዘሎቹ ስስ ስለሆኑ ስብር ነው ሄሞሬጅ ወይንም አይን ውስጥ ደም መፍሰስ ይጀምራል ሬቲና ላይ እና እነዚህ ይሄ ማይክሮቫስኩለር ዳሜጅን ለመቆጣጠር ብለድ ፕሬሸራቸው በጣም ኮንትሮል መደረግ አለበት። ኦፍኮርስ የብለድ ፕሬሸር ዳያቤቲክ የሆነ ፔሸንት በኋላ ታወራለህ፣ እርግጠኛ ነኝ። የብለድ ፕሬሸር መድኃኒት መሰጠት አለበት። አንድ ኪድኒ ፕሮቴክሽን ነው። ሁለተኛ ፕሬሸራቸው ከፍ ካለ ሃይፐርቴንሲቭም ናቸው ማለት ነው ከተወሰነ ቁጥር በላይ ከሆነ እና ዋናው የአይን ችግር ኤርሊ ዲቴክሽን ቀድሞ መገኘት አለበት ዳሜጁ ሳይመጣ። ስኳራቸው በጣም ኮንትሮል መደረግ አለበት። ስለዚህ እነዚህ ነገሮች ካደረጉ አይናቸው ላይ የሚመጣውን ጥፋት ማስቆም ይችላሉ። ዞሮ ዞሮ አሁን እንግዲህ አንዱም የሚመከረው ታይት ብለድ ኮንትሮል የሚባለው ከ7 በታች ኤዋንሲ መሆን አለበት ነው። በቃ ይሄ ለድርድር የማይቀርብ ነው። ለምን ነው ለድርድር የማይቀርበው? እነኚህ የምናወራቸውን ጣጣዎች ስለሚከላከል ነው። ለረጅም ጊዜ ተጠንቶ ስኳራቸውን በደንብ የተቆጣጠሩ ሰዎች ለነኚህ የምናወራቸው ጉዳቶች አይጋለጡም። እና አሁን አይን ላይ ይሄ ሬቲኖፓቲ የምንለው ይሄ ቅድም መጀመሪያ ላይ ወተር ባሉን ይሄ ኢፌክት ብለህ ውሃ ውስጥ የገባ በቃ እንደዛ ማሰብ ነው። ሄዶ ሄዶ ነገሮች መፈንዳት ይጀምራሉ እዛ ምንም ሌላ በቃ ከመጨረሻው ታች አድርጎ አይነ ስውር ነው በሚያሳዝን ሁኔታ የሚሆነው። እዛ ከመደረሱ በፊት ግን ስኳርን በመቆጣጠር በጊዜ ጀምሮ በመቆጣጠር ኤዋንሲን በመቆጣጠር ከራስን ካለማየት ማትረፍ ይቻላል መልዕክቱ እሱ። እስቲ አሁን ቀደም አይን ማለት የከተማው ካሜራ ነው ብለናል። ስለዚህ ከዘራፊዎች፣ ከጥፋተኞች፣ የከተማውን ሴፍቲ ከሚጠብቀው አይን በዚህ በኩል ዳሜጅ ከሆነ አንተ ኤሌክትሪክ ሲስተሙን እስቲ የከተማውን የመብራት ኃይል መብራት እንሂድ መብራት ኃይል ኤልፓ ነህ ስለ ኤልፓ አብራራልኝ። ስለዚህ ኤልፓ ፖል አለው፣ ኤሌክትሪክ አለው፣ ዋየር አለው። አሁን ደግሞ በቅርብ ዘመን መሬት ውስጥም እየቀበሩ ነው መስለኛል። በትክክል። እሺ አሁን እንግዲህ ኒውሮፓቲ የሚባለው ነው ይሄ ነርቭ ላይ የሚያመጣው ችግር ነው። ነርቭ ደግሞ እንደ ከተማ ውስጥ ያሉ የኤሌክትሪክ ገመዶች ናቸው ብለናል ቅድም ስናወራ። ኒውሮፓቲ የሚያመጣው ለረዥም ጊዜ ስኳራችን ሳንቆጣጠር ስንቀር ቅድም አይን ላይ ባመጣው ይሄ ወተር በሉን ኢፌክት ፊኛ ውስጥ ውሃ ዝም ብሎ በመጨመር በሚመጣው ኢፌክት የነርቫችን መከላከያ ኮት የሚያደርገው እሱ ስዌል ያደርግና ራፕቸር ያደርጋል። ምን እንደማለት ነው? የኤሌክትሪክ ገመዶቹ ዙሪያቸው ያለው ኢንሱሌተሩ ፕላስቲኩ ይላላጣል ማለት ነው። ከዛ ምንድን ነው የሚሆነው? እርስ በርስ ይገናኛሉ። ስለዚህ ምንድን ነው ፊሎ ተፈጠረ፣ ስፓርክ አደረገ ምናምን ነው አይደል የሚባለው? ሾርት አደረገ። ብቻ ስሙን ምንም የምንበለው ኒውሮፓቲ ማለት እሱ ነው። አብኖርማል የሆነ የነርቭ ትራንስሚሽን ነው የሚያመጣው። ነርቮቻችን ማለት ከጭንቅላታችን ከተለያየ ቦታ መልእክት ነው የሚያስተላልፉት። የተለያዩ ነርቮች አሉ፣ መልእክት ነው። በተለይ አሁን እኛ የምናተኩረው ሴንሰሪ ነርቮች ላይ ነው። በተለይ ልብ ላይ ያሉ ነርቮች አሉ፣ እሱን ዳሜጅ ያደርገዋል። ግን ሞስት ሊያሁን በብዛት የሚታወቀው ሴንሰሪ ነርቮች ላይ ያለው ኢፌክት ነው። ይሄ እንግዲህ ቅድም እንዳወራ ነው ይሄ ዶናት ስለ ዶናት ያወራ ነው። ኦክሲዴቲቭ ስትረስ ፍሪ ራዲካል ይሄ ኦክሲጂን ያልነው እነኚህ ሁላ ተደማምረው የሚያመጡት ኢፌክት ተጨምሮ ነው።
በተለይ እኔ ላተኩር የምፈልገው በተለይ ከኛ ህዝብ ጋር ተያይዞ እግር ላይ የሚያመጣውን ኢፌክት እሱ ላይ ማውራት እፈልጋለሁ። ሜጀር ነርቮች ዋና ዋና የደም ስሮቻችን ምን ብለናል? ብሎክ ያደርጋሉ፣ ጠባሳ ይሆናሉ በስኳር ምክንያት ብለናል። ወደ ትንንሽ ነርቮች ደግሞ የሆነ ቦታ ይዘጋና ደም አይደርስም ብለናል። አሁን አስቡ፣ አንደኛው የነርቫችን ክፍል የሴንሰሪ ነርቭ የምንለው ነው። ሴንሰሪ ነርቭ ማለት ከየሰውነት አሁን ለምሳሌ በእጄ እንደዚህ አይኔን ጨፍኜ ብነካ የሆነ ነገር እንደነካው ለጭንቅላት የሚነግረው ሴንሰሪ ነርቭ ነው፣ እጄ ጫፍ ላይ ያለው። በእግሬም ብረግጥ እግሬ ላይ ያለው ነርቭ ነው። ስለዚህ በመንካት ፊል የምናደርጋቸው ነገሮች ሴንሰሪ ነርቮቻችን ናቸው። እነኚህ ሴንሰሪ ነርቮቻችን ደግሞ በየሰውነታችን ጥግ ጥግ ላይ ነው ያሉት። አሁን እጅ ጫፍ ላይ፣ እግር ምናምን ላይ ነው ያሉት እና ቅድም ባልነው መካኒዝም ምክንያት እነኚህ ሴንሰሪ ነርቮች ሴንስ ማድረግ ያቆማሉ፣ ይቸገራሉ። የሆነ ነገር ቆርጧ ላትሰማው ትችላለህ። ደሙን አይተህ ምናልባት ነው እንደ ምን ሆኜ ነው ብለህ ልትፈልግ ትችላለህ። የሚሆነው እንደዛ ነው። በተለይ እግራቸው አካባቢ ያለውን ሉዝ ያደርጉታል። ምክንያቱም ከልብ የራቀ ስለሆነ ሜጀር አርተሪ ላይ ፐሪፈራል አርተሪ ዲዚዝ የሚባል አለ። በተለይ ምንድን ነው የሚሆነው? ወደ ደም ወደ ምናምን ወደ ጥግ ጥግ ወደ ሸገር ሲቲ የሚሄደው ቱቦ ይዘጋል። ስለዚህ ሸገር ሲቲ ውሃ አይደርሰውም ማለት ነው፣ ምግብ አይደርሰውም። ስለዚህ ወደ እግራችን ወደ ኤክስትሪሚቲያችን ምግብ አይደርስም። ሁለተኛው ኢፌክት ሴንስ አላረግንም፣ እግራችን ተቆረጠ። መቆረጥ ብቻ አይደለም፣ አንዳንዴ ጫማ አዲስ ጫማ ለብሰህ ራሱ እግር በዛው ላይ የመጣባቸው ሰዎች አሉ። ትንሽዬ ነገር ሴንስ ስለማናደርገው አናየውም፣ ይባባሳል። ሴንስ ማድረግም ብቻ ሳይሆን ቅድም ባልከው ነገር ነው የቬዝሎቹ ክሎግ ማድረግ፣ የኤሌክትሪክ ሲስተሙ ትክክል መልእክት አለማስተላለፍ። ሸገር ሲቲ ላይ ያለው እግር በቂ የሆነ የበሽታ መከላከያ ንጥረ ነገሮችን አንቲቦዲዎችን አያገኝም። ስለዚህ ቁስል ራሱን አክሞ መዳን አይችልም። ትንሽ ኢንፌክሽን በቀላሉ ይብሳል። ጨምርበት ኢንፌክሽን፣ ያው ባክቴሪያ ምናምን። ስኳር በጣም ይወዳል። ስኳር ከሰጠው ቤንዚን ላይ እሳት እንደማርከፍከፍ ነው። ትክክል። ሰውነት ኦልሬዲ ሃይ ስኳር አለው። ስለዚህ ባክቴሪያ ተመቸው ማለት ነው። እዛ እንደ ጉድ ይራባል። የሰውነት ባክቴሪያ የማጥፋት አቅም እዛ ጋር አይደርስም በበቂ ሁኔታ፣ ምክንያቱም ደም እየደረሰ አይደለም። ሰውነት በቂ ምግብ እነኛ ሴሎች ምግብ ያስፈልጋቸዋል፣ እየደረሰ አይደለም። እንደዚህ በለው ማለት አሁን ሸገር ሲቲ ላይ የሆነ ችግር ቢፈጠር፣ መንገድ በትራፊክ ቢዘጋ፣ መንገዱ ክራክ አድርጎ ቢበላሽ መከላከያ ኃይል መድረስ አልቻለም ነው። ፌዴራል ፖሊስም መከላከያም አይደርስም። እዛ የተፈጠረው ነገር እሳት አደጋ የሚፈጠር እሳት አደጋ ብለህ ብትወስደው የአዲስ አበባ እሳት አደጋ እዛ ሳይደርስ የሚቃጠለው ይቃጠላል ማለት ዳሜጁ ይካሄዳል። ስለዚህ አሁን ብዙ ጊዜ ሰዎችን እግራቸውን እስከ ማጠብ ጋንግሪን መጣ የሚባለው። ጋንግሪን ማለት ያው ሴሎቹ መሞት ነው። መሞት ከጀመረ ደግሞ እየሞተ ነው የሚሄደው። ስለዚህ መፍትሄው የሞተውን መቁረጥ እናመጣል። ስለዚህ ብዙ ጊዜ የእግር መቆረጥ የሚያጋጥመው በዚህ ምክንያት ነው እና ይሄ ኒውሮፓቲ ሲጀምር ፔን አለው፣ የማቃጠል ስሜት አለው፣ እንደዚህ ቁንጥጥ ቁንጥጥ የማድረግ ስሜት አለው እና ስሜቶቹ በተለይ የማያቋርጥ ወደ እግር ዝም ብሎ የሚሄድ ልክ ውስጥ እግራቸው ላይ አንዳንድ ሰዎች ሲሉ የምሰማው እሳት የረገጥኩ ያልነው ፊልም አደርገው ይላሉ። እነኚህ እንግዲህ መጀመሪያው ነው። ከዛ መደንዘዝ ይጀምራል። ደንዝዞ የደነዘዘ ቦታ ተቆረጠ አይሰማም፣ አለቀ። በተለይ ለምሳሌ እንደው አያድርገውና የአንድ ቀን ሰራተኛ ቢሆን ወይንም ገበሬዎች ቀኑን ሙሉ ሲሰሩ የሚውሉ ቢሆን ሳይሰሙት ስራቸውን ሲያሰሩ ይውላሉ። ቀኑን ሙሉ ሰውነትየው ሲታሽ ሲቆስል ይውላል። ምክንያቱም አቁም የሚለው አላርም ሲስተም ኦልሬዲ ስለሌለ አይሰማም። ሜቢ ማታ ጫማውን ሲያወልቅ ነው የሚለው ሁሉ ነገር ከቆሳሰለ በኋላ ያ ባወራነው ምክንያት ወደ ሴል ሞት፣ እዛ አካባቢ ያሉ ሴሎች ይሞታሉ። ከዛ እየተስፋፋ ይመጣል። እግር መቆረጥ የሚያመጣው ይሄ ነው እና ኒውሮፓቲ እግር
እንግዲህ መጨረሻ ላይ ሄዶ እግር መቁረጥ ደረጃ የሚያደርሰው በዚህ ምክንያት ነው። የሚያመጣው ቅድም ያልከው ነው የሚሆነው ማለት ነው። ስኳር መቆጣጠር፣ የኮሌስትሮል መጠንን በሰውነት ውስጥ ያለ ኮሌስትሮል መቆጣጠር፣ የደም ግፊት መቆጣጠር እነኚህን ነገሮች እንትን ይላል። ከ7 በታች ሁልጊዜ ኤዋንሲ መሆን አለበት። እስቲ ደግሞ እንግዲህ አሁን ይሄ ፐሪፈራል ነርቨስ ሲስተም ላይ ያለውን አውርተናል። ልብም ላይ ባይ ዘ ዌይ ይሄ ነገር አንዳንድ ጊዜ ሳይለንት ሃርት አታክ ያመጣል። ሳይታወቅ ዝም ብሎ ጥሬው ሰውዬ ልብ ህመም ይገጥመዋል እና ይሄም አንዱ ነው። ግን በብዛት ከስኳር ጋር ተያይዞ የእግር ጉዳይ ስለሚወራ ነው። ይሄን ለመከላከል እነኚህ እንትኖች እነ ጋባፔንቲን፣ ሊሪካ ምናምን አብረው ይሰጣሉ። ግን እነኚህ ሁሉ ፕሮብለሙ የእነሱ መድኃኒቶች ችግር አሁን ምናልባት ወደፊት እናወራዋለን። እናወራ ይሆናል እንጂ ችግሩ ፕሮግሬሽኑን ካላቆምከው 100 ሚሊግራም ጋባፔንቲን እየጨመረ ነው የሚሄደው። ሰጥተኸው ለተወሰነ ጊዜ የነርቭ ፔኑን ያድናል። ከዛ በኋላ ወደ 300 ማደንዘዝ ነው በቃ ፋይሪንጉን ነው የሚቀንሰው እንጂ አንደርላይን ኮዙ አያድነውም። ያንን ያመጣው የምናወራው መካኒዝም ነው። አሁን ለዚህ ነው እኛ ይህንን መካኒዝሙ ይሄ ነው ብለን የምናወራበት ምክንያት መድኃኒት ላይ ሰው እንዳያተኩር ነው። መድኃኒቱ ጊዜያዊ ነው። ሎዶስ ትጀምራለህ። ጋባፔንቲን ለጊዜው መፍትሄ ይሰጥሃል። እየጨመረ ነው የሚሄደው። ከዛ በኋላ እሱ አያተርፍም። አብሮት የሚመጣው ተጓዳኝ እሱ ወደፊት ለሌላ ጊዜ እናቆየውና እንግዲህ እዚህ ላይ ብዙ አወራን መሰለኝ። እስቲ አንተ ደግሞ ኩላሊት ላይ የሚያመጣውን እስቲ ደግሞ እናውራ። ያው ስኳር በሽተኞች ሄዶ ቅድም አይን ላይ ችግር ፈጥሯል፣ አሁን ነርቭ ላይ ችግር ፈጥሯል። አሁን ኩላሊት ላይ እንዴት ነው ችግር የሚፈጥረው? በሁለት መንገድ ልናየው እንችላለን። ኩላሊትን እንደ ሻወር ቧንቧ ማየት እንችላለን፣ ወይንም ኩላሊትን ቡና ፊልተር አሁን በጀበና የሚፈላው ሳይሆን በማሽን የሚፈላው ቡናዎች እዚህ ሀገር ፊልተር ወይም ማጣሪያ ትንሽ ፔፐር የምትመስል ነገር እሱን አድርገህ ቡናውን ከላይ ትጨምርበታለህ። ከዛ ውሃው እየመጣ ነው የሚገባው እና ከስር ያጠራቅማል። ከስር የጠራ ቡና ታገኛለህ። ማጣሪያው ከሌለ እንዳለ ቡናው ከናተላው ነው የሚወርደው። አተላ ነው ቡና። ስለዚህ ምንድነው የኪድኒ ጥበበኛ ናት የምለው ለምንድን ነው? ልክ ግሉኮስ ወይንም ስኳር ሰውነታችን ውስጥ ሲበዛ አረ ይሄን ነገር ሊያጠፋ ነው ብላ የራሷን ፕሬሸር በመጨመር ወይንም ግሎሜሩላር ሃይፐርፊልትሬሽን ይባላል እና ፊልትሬሽን ፕሬሸሩን በመጨመር እንዲወጣ ታደርጋለች። ውሃ ብዙ ውሃ መሽናት ብዙ ለዛ ነው ቶሎ ቶሎ ወደ ሽንታቸው የሚሄዱት ሽንታቸው የሚመጣው ግሉኮስ መጥቷል ብላ ማለት ነው። እና ይሄ ኦቨር ስታበዛው ይሄ የሚያጣራው ቅድም የከተትነው ወረቀት ደጋግሞ በጣም ከተጠቀምከው ክፍተት መፈጠር ቀዳዳው እየሰፋ ይመጣል ማለት ነው። ማለት ሜምብሬኑ ይሄ ያልኩ ሜምብሬን ዳሜጅ መሆን ይጀምራል እና ዳሜጅ ከሆነ ግሉኮስ ማስወጣቱን አልፎ ከግሉኮስ በሳይዛቸው ተለቅ ያሉ እና አልቡሚንን ማስወጣት ይጀምራል። ከዛ ቀጥሎ ሌሎችም ፕሮቲን ይከተላሉ። ከዛ በኋላ ትላልቅ ፕሮቲኖች መውጣት ይጀምራሉ። ለዛ ነው በኋላ ዳያግኖሲሱ ላይ እንዴ አልቡሚን ለምንድን ነው እኔ የያዘኝ ሹገር ነው ለምን አልቡሚን ቼክ ያደርጋል ለምን ፕሮቲን ሽንቴ ላይ ቼክ ያደርጋል የሚባለው ማለት ነው። ሄዶ ልክ ፕሮቲን ማስወጣት ከጀመረ ኪድኒ ስራው ዋና ቤዚክ ስራዋ ምንድን ነው? ማጣራት ነው። በተለይ ፕሮቲን መውጣት የለበት። ፕሮቲን ከወጣ ችግር አለ ማለት ነው። በኋላ ላይ ሄደው የዳያሊሲስ ውስጥ ነው የሚገቡት። ኮምፕሊት ኪድኒ ፌይለር ነው የሚሆነው። ወይ ዳያሊሲስ ነው ወይ ኪድኒ ትራንስፕላንት ነው መተካት ማለት ነው። ኪድኒ ትራንስፕላንት እስኪያገኙ ድረስ ዳያሊሲስ ነው። ኪድኒ ትራንስፕላንት ተደረገ፣ አሁንም ስኳሩ እስካለ ድረስ ካስኬዱ ይቀጥላል። ስለዚህ ስኳሩን ማስቆም ነው። ስለዚህ ኪድኒ ላይ የሚያመጣው ኪድኒ ራሷ ሰውነትን ለመጠበቅ በምታደርገው ጥረት በሚፈጠር ፕሬሸር የሚያጣሩት ወንፊቶች ቀዳዳቸው እየሰፋ ይመጣል። ያ
ግሉኮስን፣ ከዛ በኋላ አልቡሚንን፣ ከዛ በኋላ አናዘር ፕሮቲኖችን ወይም ዊ ኮል ኢት አልቡሚን ዩሪያ፣ ፕሮቲን ዩሪያ የሚባለው እና ሹገሩን ኮንትሮል አላደረገም ሰውየው። እስቲ ኪድኒን ደግሞ ፕሮቴክት እናድርጋት እንበል። ገባህ? አሁን ምንድናቸው ስትራቴጂዎቹ ነው ማለት የአፕሮች በምን ኪድኒን እንዴት ፕሮቴክት ላድርጋት? ሰውየው አንተ ሐኪም ነህ፣ አንተ ወይም የሜዲካል ሰው ነህ። ሹገሩን ኮንትሮል ያላደረገ ሰው አንተ ጋር መጣ። ምንድን ነው ሲጀመር ዳያቤቲክ ወይም የስኳር በሽተኛ የሆነ ሰው ስክሪን መደረግ አለበት ሬጉላርሊ። ቅድም አይንን በአመት 2ቴ ታይፕ 2 ዳያቤቲክስ፣ ታይፕ 1 ዳያቤቲክስ ያለበት ደግሞ በጀመረው በ5 ዓመት ውስጥ አንዴ መደረግ አለበት እያለ ነው። ከዛ ይቀጥላል። አሁን ዩሪናቸው ውስጥ አልቡሚን እንዳለ ቼክ መደረግ አለባቸው። ፕሮቲንና አልቡሚን ቼክ ይደረጋል። ፕሮቲንና አልቡሚን ቼክ አድርገው ካለ እንቀጥላለን። ብዙ ጊዜ የኪድኒን ፕሬሸር የሚጨምር ካስኬድ ወይም ሲስተም አለ ወይም ራስ እንለዋለን። ሬኒን አንጂዮቴንሲን አልዶስትሮን ሲስተም ነው። እንትን ላይ ወደፊት ስለ ደም ግፊት ስናወራ ዋናው የዚህን ስራ በደንብ እናወራዋለን። በጣም የሚገርም ነው። እነሱ ግሉኮስ ሲበዛ ሲያዩ ቆቆቆ ፕሬሸሩን እንጨምርና እናስወጣ ነው የሚሉት፣ ግን የሚመጣው ዳሜጅ ሌላ ነው። የራሷን ስራ ነው መደብደብ ማለት እኮ ነው። ኖርማሊ ኪድኒ በራሷ ፊልም ሜምብሬን ያለው ሶፍት ነው፣ ቀዳዳ በራሱ የሰውነታችን ራሱ የልብ ደም ሲገፋ የሚያመጣው ፕሬሸር አለ፣ ያንን መቋቋም ይችላል። ግን አሁን እንትኑ እየጨመረ በስኳር እየጨመረ ሲመጣ ነው ይሄ ነገር ትክክል ስላልሆነ ይልና ራሳቸው በራሳችን በሰውነታችን እንትን እዛው ፕሬሸሩ ይጨምራል የኪድኒ። ስለዚህ መደብደብ ነው የሚጀምረው። ሲደበድበው ቅድም ያለው ፊልተሩ ዳሜጅ እያደረገው ይመጣል። ስለዚህ አሁን አንተም እያወራ ያለው ይሄንን የሚደበድበውን ፕሬሸሩን የሚጨምረውን ሲስተም እስቲ እንቃወመው፣ መድኃኒት እንስጣቸው። አንደኛው ኤሲ ኢንሂቢተርስ የሚባል እነ በመጀመሪያ በሊሲኖፕሪል ነው የምንጀምረው። ያንን ሲስተም ይሄ ኪድኒ ውስጥ ፕሬሸር የሚጨምረውን ሲስተም የሚቀንስ ሊሲኖፕሪል በሎው ዶዝ እንጀምርና እንሰጣቸዋለን። ብዙ ጊዜ ከ5 ይጀምራሉ። ምንድን ነው ዲቴይል ውስጥ ሳልገባ አንዳንድ ሰዎች ሊሲኖፕሪል ሲወስዱ ደረቅ ሳል ያመጣል። እንዴት ነው ደረቅ ሳል የሚያመጣው? ሌላ ጊዜ እንደርስበታለን። ደረቅ ሳል ካለባቸው እነ ሎሳርታን ሌላ ክላስ ናቸው፣ እነሱን እንሰጣቸዋለን። ስለዚህ ብለድ ፕሬሸር እንኳን ባይኖርባቸው ሰዎቹ የደም ግፊት መድኃኒት ሊታዘዝ ይችላል። ስለዚህ የደም ግፊት መድኃኒት ኩላሊትን ፕሮቴክት ለመከላከል የሚሰጥ መድኃኒት ነው። ፍሬሽ ከዚህ ራሱ ስኳሩ የሚፈጥረውን ፕሬሸር እሱን ለመቀነስ የሚደረግ ነው። ሌላኛው SGLT2 የሚባሉት እነዚህ ሊትራሊ አይ ዶንት ኬር አባውት ዮር ሹገር በት አም ጀስት ገና ፕሮቴክት ዘ ኪድኒ ነው። አንተ ስኳርህን በፈለግከው መንገድ አስተካክል፣ እኔ ግን ኩላሊቴን ላስተካክል ነው። አትሸኝብኝ፣ ግሉኮስ አታስወጣብኝ ብትለው እሺ አይልህም። ስለዚህ ሌት ጎ ነው። በቃ አንቺ አትቸገሪ፣ በቃ ወንፊትሽን ብቻ ተከላከይ። ስለዚህ ግሉኮሱን ከመመለስ ይልቅ ይለቀዋል። እነዚህ ምንድን ነው ይሄ ኢንድ ስቴጅ ኪድኒ ዲዚዝን ፕሮቴክት ለማድረግ የምንጠቀማቸው መድኃኒት የሚለው በጣም ኮመንሊ ጃርዲየንስ፣ አሁን በጣም ጃርዲየንስ በዚህ ሀገር ጃርዲየንስ የሚባል አለ፣ እሱ ይሰጣል። አሁን ደግሞ በቀደም ስናወራ እንደ ስኳር እንደ ከረሜላ እየተሸጠ ያለ አሜሪካን ውስጥ GLP-1 ሪሴፕተር አንታጎኒስቶች እነ ኦዘምፒክ እነ ዜፓውንድ የመሳሰሉት ዌይት ሎስ የሚያመጡ ናቸው። ያው ብዙ ዲቴል አንሄድም፣ ግን ያው ለብቻ አንድ ክፍል እንሰራለን። ግን ጥሩነታቸው አቢዩዝ ተደረጉ እንጂ ወይንም ሚስዩዝ ተደረጉ እንጂ ለካርዲዮቫስኩላር ወይም ልባቸውን ፕሮቴክት ለመከላከል እንትን ይላሉ። እንደውም አንዳንድ ኢንሹራንሶች ሰዎች ለዌይት ሎስ ሲመጡ መጀመሪያ የካርዲዮቫስኩላር ችግርና ዳያቤቲክ አንድ ላይ ካለባችሁ ብቻ ነው ኳሊፋይ የምታደርጉት፣ አልከፍልም ይላሉ። አሁን እንደዛ ማለት ጀምረዋል። ውድ ስለሆኑ ነው፣ በጣም ኤክስፔንሲቭ ናቸው።
ሪሌቲቭሊ አዲስ መድኃኒቶች 2 ናቸው። ዓመት አይደለ? 2 ዓመት ነው 3 ዓመት አይ ሆናቸው? ቲንክ እኔ ያው 2፣ 3 ዓመት ሆነኝ ካየኋቸው። አዎ እንደዛ አይደል? ልብን ይከላከላሉ ነው ያልኩት? ልብ ላይ ነው ሞስትሊ ያው ልብ ላይ እና ኩላሊት ላይ ነው። እዚህ ላይ መጨመር የምፈልገው ነገር ከሌለ እስቲ ደግሞ አይንን አየን፣ ነርቭን አየን፣ ኩላሊትን አየን፣ ልብን ልብንም ልብ ላይ እንግዲህ ቴክ ኢት እዛ ኦፍ ላይ ልብ ላይ ያለውን የትራፊክ ቢልድ አፕ ብለን እንየው። አሁን እንግዲህ ልብ ትልልቆቹ የደም ቧንቧዎች ቧንቧዎች የሚገናኙበት ነው ኮሬክት። ራይት? አሁን እዚህ ጋር ምንድን ነው የሚሆነው? ቅድም ያወራ ነው ይሄ ቦምቦሊኖ እና ዶናት ስማቸው ብዙ ጊዜ ስለማል አይመቸኝም እናንተ ናቸው። ለዛ ነው ብዙም አላውቃቸውም ልዩነታቸውን እና ስኳሩ እየሄደ እየተጣበቀ የሚፈጥረው እንግዲህ ዶናቱ የነካው ነገር ሁላ ስኳሩ ይጣበቅበታል። ስለዚህ ያ ፕሮቲን ስኳር የተጣበቀበት ፕሮቲን እንግዲህ ደም ቅዳና ደም መልስ አለ አይደለም? ወደ ሰውነት የሄደ ደም ወደ ልብ ይመጣል። ለምን? ካርቦን ዳይኦክሳይድ አራግፎ ኦክሲጅን ጭኖ ደግሞ ይሄዳል። ስራው ይሄ ነው፣ ምግብ እናንተን። ስለዚህ ወደ ደም ሲመጣ ወደ ልብ ሲመለስም የሆነ ቦታ ይነካል፣ ሲሄድም የሆነ ቦታ ይነካል። እዚህ ምን ይሆናል? ዋና ዋና አርተሪዎቹን ብሎክ ማድረግ ይጀምራል። እየተጠራቀመ 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 ብሎክ ማድረግ ይጀምራል። ይሄ ምን ያመጣል? ሁለት ነገር ያመጣል። አንደኛ ውስጥ ያለው ይሄ ቅድም ያወራነው የመለጠጥ ባህሪውን እና ይሄ ወንፊትነቱን ብንለው ይሻላል። ፐርሚሲቢሊቲ ምን ላሳልፍ ምን ላላሳልፍ ወደ ውስጥ ቱቦ ውስጥ ሳይሆን ከቱቦ ውጭ ምን ልልቀቅ ምን ላስገባ የሚለው እሱን ኢፌክት ያደርጋል። በተለይ ኢላስቲሲቲውን መለጠጥ ባህሪውን ዳሜጅ አድርገውና መለጠጥ አይችልም። ምን እንደማለት ነው? ከልብ የሚመጣውን ደም ግፊት እንትን ስለማይል ለዛ ስለማይሰጥ በተጣበበ በተጨመደደ ቱቦ ውስጥ ውሃ ገፍቶ እንደማለፍ ብለህ ቁጠር። እሱ ብቻ ሳይሆን አንድ ጊዜ ይሄ ፕላክ ነው የሚባለው እነኚህ ፕሮቲን መጣበቅ ከጀመረ ባለፈ ቁጥር እላው ላይ እየተጣበቀ ቢውልድ እያደረገ ነው የሚሄደው። ልክ እንደ ክሪስታል ማለት ነው። ድሮ ትዝ ይልህ ከሆነ ክሪስታላይዜሽን ሃይስኩል ላቦራቶሪ ሃይስኩል ኦር ኮሌጅ ላይ ኬሚስትሪ ጀነራል ኬሚስትሪ ክሪስታላይዜሽን እንትን ለማለት ትንሽ ሲድ ታስገባበታለህ። ከተበጠበጠው እንትን ውስጥ ሶሊድ ለመስራት ትንሽ የሶሊድ ታስገባለህ። ሲዲንግ ነው የሚባለው አይደል? በረዶ በቀላሉ ለመናገር በሁለት ዕቃ አድርጋችሁ ውሃ በረዶ ቤት ውስጥ ትከቱታላችሁ። አንዱ ላይ ትንሽዬ በረዶ ትከቱበታላችሁ፣ አንዱ ላይ ደግሞ ባዶ ትከቱታላችሁ። ስለዚህ በረዶ የከተትከው ወይንም አንተ ያልከው ሲዲንግ ቶሎ በረዶ ይሰራል፣ ያኛው ግን ይቆያል። ለምንድን ነው? እላው ላይ በቀላሉ ይጠራቀማል ሄደው። ስለዚህ ይሄ ምን ያመጣል? ብሎኬዱን ይፈጥራል፣ እላው ላይ ይጠራቀማል። ይሄ ሌላው ኦክሲዴቲቭ ስትረሱን ምኑንም ያመጣል። ሄዶ ደግሞ ይሄ ምንድን ነው የሚሆነው? የሆነ ሰዓት በፕሬሸር እየመጣ ሲመታው ከላዩ ላይ ተገንጥሎ ሶሊዱ ማለት ነው ላዩ ላይ የተሰራው ወደ ልብ የመግባት ባህሪ ያመጣል። ይሄ ምንድን ነው የሚሆነው? ሄዶ በጣም ትንንሽ ኮሮናሪ አርተሪዎች አሉ ልብ ውስጥ ያሉ። ልብ እያንዳንዱ ዙሪያውን እያንዳንዱ የልብ ሴል ምግብ እንዲደርሰው የሚያደርጉ እነሱ ውስጥ ሄዶ ይጣበቅና ምግብ እንዳይደርስ ያን አካባቢ ብሎክ ያደርገዋል። ይሄ ኢስኬሚክ ሄርት ዲዚዝ ያመጣል። ኢስኬሚክ ሄርት ዲዚዝ። ስለዚህ ይሄ ጭምድድ ያደረጋቸው ልባቸውን ጨመደዳቸው ምናምን የሚባል አይነት ነገር ወደ ልብ ይሄዳል። አንድ ከዛ ቀጥሎ ደግሞ ወደ ኦፖዚት ከሆነ ወደ ሰውነት ከሆነ የሆነ ቦታ ይሄድና እንትን ይላል። እሱ ኢንፍላሜሽን ይፈጥርና የደም መርጋት ያመጣል። ስለዚህ በሄድበት ቦታ ይሄ የተሰራው ፕላክ ማለት ዝም ብሎ ጠጠሩ ነገር ማለት ነው የደረሰበት ቦታ ችግር ያመጣል። ልብ ውስጥ ከደረሰ የልብ ችግር ያመጣል። ጭንቅላት ውስጥ ከሄደ ስትሮክ ያመጣል። ትልቁ አብዛኛውን ሰው ህይወት የሚቀጥፈው ይሄ ነው። ስትሮክም ያመጣል። በተለይ የልቡ ላይ የሚያመጣው እንትን
በጣም ትሮምቦሲሱም ከባድ ነው። የተጠጠረ ነገር ልብ ውስጥ ከገባ ከባድ ችግር ያመጣል። ያ ጭንቅላት ውስጥም ከሄደ ስትሮክ ያመጣል። እንግዲህ ወይ ሰምታችሁ ይሆናል እከሌ ስትሮክ እንትን አለው ወይ እከሌ ልቡን አመመው ምናምን ሲባል ሰምታችሁ ይሆናል። እነኚህ ነገሮች እንግዲህ ስኳር ሲጠራቀም አንዱ ዋናው ምክንያት አይደለም። አንዱ የሚያመጣው ስኳር ሲጠራቀም የሚያመጣው ነው። አሁን እንግዲህ ይህንን ወደ መከላከያው ስንሄድ ሁል ጊዜ ጎልድ ስታንዳርዱ ኤዋንሲ ከ7 በታች መሆን አለበት። ይሄ ምንም በቃ ድርድር አይቀርም። ከዛ ቀጥሎ ብትችል የደም ግፊትህን በተለይ ከእድሜ ጋር ተያይዞ ከ130 ሲስቶሊክ ፕሬሸሩ ከ130 በ80 ቢሆን ይመረጣል። ግን 140 በ90 ነን ኔጎሺየብል ነው። ምክንያቱም ይሄ የደም ግፊት ነው እነኚህ ነገሮች እየገነጠለ ሁላ የሚያሰራጫቸው ወደ ትሮምቦሲሱንም ወደ ልብም ወደ ምናምን የሚያደርሳቸው። ሁሉ በላይ ደግሞ ልክ እነኚህ አሁን ሄዶ ፕላክ ሰራልን አይደለም። ባለፈው ስናወራ የነበረው ታይፕ 2 ዳያቤቲስ እና ፋቲ ሊቨር ወይ ቪስራል ፋት የተገናኙ ናቸው። ኮሌስተሮል ፋት ፍሪ ፋቲ አሲድ ይረጫል ብለናል። ወደኋላ ተመልሰን ስናየው ማለት ነው። እዚህ ፕላክ ላይ እየሄዱ እነኚህ በተለይ ኤልዲኤል የሚባሉት የማይሟሙ አይነት ኮሌስትሮሎች አሉ። እነሱ እየሄዱ ይጣበቁና አተሮስክለሮሲስ ያመጣሉ። እንደውም ይሄ በጣም ሲቪር ያደርገዋል ከስኳሩ ተጨማሪ ማለት ነው። ሊፒድ ፓናል የሚባለው ማለት ነው ኮሌስትሮል መቆጣጠር፣ ስኳር መቆጣጠር፣ የደም ግፊት መቆጣጠር ህይወትን በዚህ ጉዳይ በአጭሩ እንዳይቀጭ ያደርጋል። ይሄ የምናወራው ነገር እስቲ እንደ ቻሌንጅ ግቡና ኢንተርኔት ላይ ዳታውን ይዩት። ብዙን ሰው እየገደለ ያለው ይሄ ነው። ለዛ ነው የዚህ ዓመት የወጣው ስታንዳርድ ኦፍ ዳያቤቲክ ኬር ኩላሊትንና ልብን መከላከል ላይ ያተኩራል። ምክንያቱም ብዙን ሰው እየጎዳ ያለው እሱ ስለሆነ አድማጮቻችን ወይም ተከታታዮቻችን ይሄንን ነገር እንደው በቀላሉ ባያዩት ወዳጆቻቸውን ቢመክሩ እንላለን። ምክንያቱም የሰው ህይወት በብር አይገመትም፣ በምንም አይገመትም። እያንዳንዱ ሰው ሲሄድ በተለይ ጥሎት የሚሄደው ፋሚሊ ይኖራል። በተለይ ታይፕ 2 ላይ ስናወራ ብዙ ጊዜ እንግዲህ በእኛ ካልቸር ታይፕ ፋሚሊ ነው የሚሆነው። እንዳው አደራም ጭምር ለማለት ነው። እንግዲህ በዚህ እንዝጋ። እነኚህ ኮምፕሊኬሽኖቹ ቅድም ያልከው ዌይት ሎስ ላይ የምናወራቸው መድኃኒቶች እና ኦዘምፒክ ልብ እና ኩላሊትን ፕሮቴክት ያደርጋሉ። እነኚህ መድኃኒቶች ሀገራችን ውስጥ የሉም። ያለው ምንድን ነው? ራስን መከላከል ነው። ይህንን ነገር እስቲ ባካችሁ በደንብ አድምጡት፣ ራሳችሁን ሪሰርች አድርጉና ራሳችሁን ፕሮቴክት አድርጉ የሚለውን አደራ ለማለት እፈልጋለሁ። እዛ ላይ እስቲ እነኚህ እንግዲህ ለረዥም ጊዜ የሚመጡ ናቸው። በፍጥነት ወዲያው ደግሞ ሊመጡ የሚችሉ አሉ። ለምሳሌ ኢሚዲየት የምንላቸው እስቲ ቅድም መጀመሪያ ላይ ስትጀምር ማክሮቫስኩላር፣ ማይክሮቫስኩላር እና ክራይሲስ ወይም ኢመርጀንሲ የሚባሉ አሉ። ፓርት 1 ነው። ፓርት 2 ዳያቤቲክስ ስናወራ አንዱ ትልቁ ችግር ዳያቤቲክ ኪቶ አሲዶሲስ ነው። ኢመርጀንሲ ነው ያለው። በተለይ ታይፕ 1 ላይ ምንድን ነው ኢንሱሊን ዴፊሽንሲ ስላለ ወይም የኢንሱሊን እጥረት ስላለ ታይፕ 1 ላይ ያው ኢንሱሊን አይመረትም፣ ኢንሱሊን መሰጠት አለበት ብለናል። ኢንሱሊን ካላገኘ ፔሸንቱ ሴሎች ራሳቸውን ሰርቫይቭ ለማድረግ ሌላ ፋትንና የመሳሰሉ ነገሮችን ብሬክ በማድረግ ባይ ፕሮዳክታቸው ኪቶን ነው። ኪቶን ደግሞ ኪቶ አሲዶሲስ ይፈጥራል እና የሰውነታችን የአሲድ እና የቤዝ ባላንስ ከፍ ብሎ ይወጣል ወይም አሲዲክ ይሆናል። ከ7.3 በታች ብዙ ጊዜ የሰውነታችን ፒኤች 7.4 አካባቢ ነው። ከ7.3 በታች እስከ 7.3 ድረስ ቶለሬት ያደርጋል በፈር ሲስተም ስላለው። ከ7.3 በታች ግን ከወረደ ሰውነታችን አሲዲክ ይሆናል። የሰውነታችን ስራውን መስራት አይችልም ማለት ነው። እያንዳንዷ ሴል የየራሷ ፒኤች አላት እና ለዚህ ነው እኔ በጣም እንደ ፋሲኔት የሚያደርገኝ የሰውነታችን ቴምፕሬቸር ለምንድን ነው በሽታ ሲይዘን ትኩሳት የሚመጣው
ስንል የሆነን ነገር አታክ ለማድረግ ወይንም የሆነ ፎሬን ነገር ገብቶ ሰውነታችን ለሱ አንፌቨረብል ለማድረግ ግን አት ዘ ሴም ታይም የእኛንም ሴሎች አንፌቨረብል ስለሚያደርጉ ቶሎ ትኩሳቱን ኮንትሮል ካላደረግነው ሴሎቻችን ላይ አደጋ ያመጣል። ሴም ኢዝ ትሩ። አሁን ኬቶሲስን ቶሎ አሲዱን ኮንትሮል ካላደረግነው ከፍተኛ ዳሜጅ ያመጣል። በቀደም እንዳወራ ነው ኪቶ አሲዶሲስ ካለ ዲያቤቲክ ኬቶ አሲዶሲስ ያው ታውቃለህ፣ በፍሩቲ ብሬት አላቸው። የፍሩት ሽታ ነው ትንፋሻቸው። በሱ ቶሎ ሹገሩን ኮንትሮል ማድረግ ያው ኢንሱሊን ነው የሚሰጣቸው በዚህ ጊዜ። ሾርት አክቲንግ ኢንሱሊን ቅድም ስላወራኸው ብዙ ላለማውራት ፈልጌ ነው እንጂ ሃይፐርኦስሞላር ሃይፐርግላይሴሚክ ስቴት የሚባለው ኤችኤችኤስ፣ እሱ ደግሞ ሹገር በጣም ሲበዛ ቴክ ይሆናል ብለዳችን። ኮምፐንሳቶሪ ሜካኒዝም ነው። እሱም ኢመርጀንሲ ነው። ምንድነው ሰውነት ይጠራቀምና በጣም ሲረፕ ሰውነታችን ስሎ አደረገ ብለህ አስበው። በጣም የሚገርምህ ይሄ ኢመርጀንሲ ነው የተባለው የሰውየውን የሜንታል ስቴት ይቀይራል። እንደ እብደት ነው፣ እንደ እብደት ያደርጋቸዋል፣ ኮማ ውስጥ ይከታቸዋል። ዩዥዋሊ ታይፕ 2 ዳያቤቲክ ሆነው እድሜያቸው ትልቅ የሆኑ ሰዎች መድኃኒታቸውን በትክክል የማይወስዱ፣ በትክክል መድኃኒታቸውን የማይከታተሉ፣ ሹገራቸውን ቼክ የማያደርጉ፣ ኤጃቸው ከፍ ያለ ሰዎች ላይ ኢመርጀንሲ ነው። አሁን ስኳሩ ብቻ ሳይሆን ዲሃይድሬሽንም አለው ታዲያ። ምክንያቱም ሰውነት ኪድኒያችን ይሄንን እንትን ለማስወጣት ቶሎ ታሸናለች። በጣም ብዙ ፍሉድ ይወጣል። ከዛ በምንድነው የሚያውቁት? አፋቸው ይደርቃል። ዛ ዲሃይድሬት ካደረግ በቃ ዲሃይድሬሽን አለው። የስኳር መጠን ከ600 በላይ ነው። ኦፍን ምን እንደማለት ነው? ሻይ ስኳር ያለበትን ሻይ ዝም ብለህ ማትነን ማለት ነው። ስኳር ያለበትን ሻይ ስትጠጣው ይጣፍጣል። ከዛ በኋላ ዝም ብለህ ካተነንከው ስኳሩ ይቀርና ውሃው ይወጣል። ስለዚህ በማትነን ፋንታ ቅድም ያልናት ኪድኒ ይሄ ነገር ብላ በታች ስታስወጣ ሰውነትህ ውሃ ያጥረዋል። ያ ደግሞ ዲሃይድሬሽን ደግሞ ኮንፊውዥን የመሳሰሉትን ነገሮች ያመጣል። ኢመርጀንሲ ነው። ይሄ ኢመርጀንሲ ነው። በተለይ አዛውንቶች ላይ በጣም አኪዩት ነው። ቶሎ ካልተደረሰበት አደጋለሁ። በጣም የሚገርምህ ደግሞ ጉድ ኒውስ 95% ኦፍ ዘ ታይም ትሪተብል ነው። ኢሚዲየት ነው ትሪትመንቱ። ዲሃይድሬሽን ያለው ቶሎ ውሃ ብትጠጣበት በደንብ አድርገህ ሹገርህን ይመልሳል ዳይሉት ስለሚያደርገው። ዲኬኤ ደግሞ ኢንሱሊን ከወጋኸው ይስተካከል። ይህንም ራሱ ፋስት አክቲንግ ኢንሱሊን ብሰጠው ቶሎ እንትን ይለዋል፣ ኮንትሮል በሆነ መልኩ ግን ያው መመለስ ይቻላል። እነኚህ ሁለቱ በቃ ኢሚዲየት ነው፣ ወደ ሆስፒታል ነው። ካቆየኸው አደጋው። አሁን ለማጠቃለል ያህል ደጋግመን ብለነዋል። እንግዲህ ለማጠቃለል እነኚህ ኮምፕሊኬሽኖች በሁለት የከፈልናቸው፣ አንዱ ለረዥም ጊዜ የሚመጣ ነው፣ አንዱ ወዲያው ነው። የወዲያው እንግዲህ ቶሎ ወደ ሐኪም ቤት መሄድ ነው። የረዥም ጊዜው ግን ብዙ ጊዜ የሰውን ሕይወት የሚቀጥፈው ነው። መከላከል ኤዋንሲ ከ7 በታች ምንም እንትን የለው። መከላከል የሚለውን ትንበለው መከላከል ኢነሰንስ የስኳርን ኮንትሮል ማድረግ። ማንን ለመከላከል? አይንን ለመከላከል፣ ኩላሊትን ለመከላከል፣ ልብን ለመከላከል፣ እግርን ለመከላከል፣ ሌሎችንም ለመከላከል ስኳርን መቆጣጠር ያስፈልጋል። ኤዋንሲ ከ7 በታች መሆን አለበት። የ3 ወር አቬሬጅ። ብለድ ፕሬሸር ያለባቸው ሰዎች ብለድ ፕሬሸራቸው ከ140/90 በታች መሆን አለበት። ኪድኒ ውስጥ ሽንት ውስጥ ፕሮቲን ካለ፣ አልቡሚን ካለ ከ130/80 በታች መሆን አለበት። በተለይ ታይፕ 2 ዳያቤቲስ ያለባቸው ሰዎች ኮሌስትሮል አለባቸው፣ አብሮ ነው የሚሄደው። ባለፈው ብዙ ጊዜ ብለናል። ኮሌስትሮል በተለይ ኤልዲኤል ታይትሊ ኮንትሮል መደረግ አለበት። እዚህም ላይ ክፍለ ጊዜ ይኖራል። ብለድ ፕሬሸር ላይ፣ ኮሌስትሮል ላይ፣ እነኚህን አብረን በሚቀጥለው የምናያቸው ይሆናል። እንግዲህ በየጊዜው መታየት ግድ ይላል። አሁን ሐኪሞቻችሁ ጋር ሄዳችሁ መታየት ግዴታ ነው። ይሄ አይንንም ሬቲና ዳይሌትድ ሬቲና የሚባለው ሬቲና ተከፍቶ በደንብ ሬቲናው መታየት አለበት። ብዙ ጊዜ ለታይፕ 2 አኑዋሊ በተለይ ኮንትሮል ከሆነ
ከ7 በታች ከሆነ አኑዋሊ፣ ከዛ በላይ ከሆነ ግን በየ6 ወሩ ሪኮመንድ ይደረጋል። አዎ። መታየት አለበት። ኤርሊ ከተያዘ አግሬሲቭሊ ስኳሩን ኮንትሮል ማድረግ ነው ትልቁ ነገር። ብለድ ፕሬሸር እንደዛው አዎ። በየጊዜው ሐኪም ማየት፣ የብለድ ፕሬሸር መድኃኒታችሁ መስራት አለመስራቱን ቼክ ማድረግ፣ ሊፒድ ፓናል በየጊዜው ማሰራት፣ በአትሊስት በየ3 ወሩ ማሰራትና ማየት። ኤክሰርሳይዝ ቬሪ ኢምፖርታንት። እንቅስቃሴ በጣም ወሳኝነት አለው። በሚኒመም ነው 1500 ሰዓት በሳምንት ኤክሰርሳይዝ ሚኒመም ነው። እንኳን ስኳር ላለበት አይደለም ለጤነኛ 150 1500 አልኩ እንዴ? ሺህ ላይ በጣም እንትን ብያለሁ። 1500 ሰዓት ከሄዱ ጥሩ ነው፣ ጊዜው ባይበቃም እንጂ። ዳይትን ማስተካከል እንግዲህ ወደፊት አሁን እናያለን። ሪሚሽን ስንጀምር እነኚህ ነገሮች በደንብ እያወራንባቸው እንመጣለን። በጠቅላላው መከላከል ላይ ማተኮር አለብን፣ ስኳርን መቆጣጠር ላይ። ስኳርን ካልተቆጣጠር ነው አደጋው ብዙ ነው፣ ኪሳራው ብዙ ነው። ለቤተሰብ፣ ለሀገር ጣጣው የከፋ ነው። ራሳችንን እንጠብቅ እንላለን። ዘሌ ይሄንን ክፍል በጣም አስተማሪ ነው ብዬ ገምታለሁኝ። ሙሉውን ረጋ ብለው ሰዎች ካዳመጡት ወይንም ይጠቀማሉ ወደሚሉ ሰዎች ከላኩት ብዙ ሰዎች ሊጠቀሙ ይችላሉ። እኔ የምጨምረው ነገር የለም ለዛሬ። በዚሁ እናጠቃላለን። በሚቀጥለው ደግሞ እንግዲህ ቴክኖሎጂ ላይ አተኩረን ዳያቤቲክ ላይ ያሉ ቴክኖሎጂዎችን፣ ኢመርጂንግ ቴክኖሎጂ ወዴት እየሄደ ነው፣ ትሪትመንቱ ታይፕ 1 ላይ ታይፕ 2 ላይ ያለውን እንዳስሳለን። እስከዛው ድረስ መልካም ጊዜ።